الرحمن الرحيم الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين الله يطبقلن يا رب يا الله ما كفايه ميايو الله ينقللت አገሩ ሰላም ይሁንለት እኔ በተረፈ አላህ ይሙላበት اللهم صل ይሄ ለኛ ታሪክ ነው የዙ ያፈጠረ አጅሩን አላህ ይወፈቀ ያሰብከው ይሳካ ድል ያንተ ይሁን በምንም ነገር አሸንፈውጣ አሸናፊ አላህ ያርክ አይንናስን አላህ ያያዘ ያ አላህ متكرم جغنانا الشنافي الله يرضى اللهم إنا نسألك العفو والعافية والمعافاة الدائمة إنيا نودال كالله غارا يودتنبت بكنات الله አገራችን አገር አስመስላታል ሰው አለበት አገር መስላለች ምንም ይጎድል ነገር የለም በልተናል ጠጥተናል እስከቢ በቃል ይሄ ጎደለ ምን ነገር የለኝም ምስጋና ይድረሰው ለአላህ መጥቶ እዚህ ጋር ሁላችን መጉኘም ማያቱ ጥሪ አድርጎልን የማፍጠሪያ ጥሪ አድርጎልን መጥቶ ማያቱ ለኛ ትልቅ ድል ነው ትልቅ እርካታ ነው እኔ በበኩሌ በጣም ተደስቻለሁ ሁሉም ተደስቷል ቢደሰት ነው ሰው ወልጆቹም ወንዱ እርካታ አግኝቷል ክቡር ጠቅላይ ሚኒስቴሩ እኮ የማዕድ ማጋራት ለህዝብ ሰርቶ ያሳዩ ነው ለጎረቤት ለአካባቢ ለሀገር የደሃ ቤት አድሶ ማሳየት እኮ ህዝቡ ለጎረቤት እንዲያድስና እንዲሰራ ነው የጀመራት ውስጥ ልማት የምታሳኩ ጀግና አላህ ያርጋችሁ ያሰባችሁ ይሳካ እኔ እንደዚህ ደስታ ብዙ ጊዜ ማይዳ አይቻለው እንደዚህ ያለ ደስታ አይቻላቅ አልহামዱሊላህ ረብል ዓለሚን ትኛ ጋራ ሆኖ እሷቸው መጥቶ እኛን አይቶ ምስኪኖች ጋራ ትኛ ጋራ ተቋስቶ መሄዳቸው በጣም ኸይር ነው ቤተ መንግስት ገብተን እንደዚህ ጠግቦን ምስኪኑን አጠግቦ ራሳቸው ትኛ ጋራ ቁጭ ብሎ እንደሆነ በጣም ደግ ተሰምቶናል መገናኘታችን እንዲማድረጋችን በጣም ደስ ይላል እነሱ ደግሞ የበለጠ አገር የሚያለሙት ልምድ ይወስዳሉ ስንደጋገፍ እንፈቃቀድ አንዱ ለአንዱ ሲተዛዘን በጣም ደስ የሚል ይሄማ የኢትዮጵያ ባህል ነው የአያት የቅድመ አያታችን ነው ባይለየን ይሄን መደጋገፍ እውነቴን ነው ከርመን መጽናናትን የምናገኘው እንደዚህ አይነት ነገር ላይ